ዛሬ በመጨረሻ ክፍል ተገኝተናል። ዛሬ የምናየው አፕሊኬሽን ኦፍ ኤአይ የምንለው ነው። አርቲፊሻል ኢንተለጀንስ ሃዝ ቫሪየስ አፕሊኬሽን ኢን ቱዴይስ ሶሳይቲ። ምንድነው አርቲፊሻል ኢንተለጀንስ? በአሁኑ የተለያዩ አፕሊኬሽኖች አሉት በአሁኑ ሶሳይቲ ላይ ወይንም ምንድነው የተለያዩ ጥቅሞች አሉት ወይንም ኤአይን የምንተገብርበት የተለያዩ ቫሪየስ የሆኑ አፕሊኬሽኖች አሉበት። it is become essential for today's time because it can solve complex problem in an efficient way in multiple industries such as healthcare, entertainment, finance, education etc. ምንድነው በአሁን ጊዜ ወይንም በአሁን ዘመን ምንድነው አርቲፊሻል ኢንተለጀንስ በጣም ወሳኝ ነው። ቢኮዝ ምክንያቱም ምንድነው የተለያዩ ኮምፕሌክስ የሆኑ ፕሮብሌሞች ወይም ውስብስብ የሆኑ ፕሮብሌሞች ምንድነው ሶልቭ ማድረግ ይችላል በኤፊሽንትሊ በአኩሬት በሆነ መንገድ እና ምንድነው የተለያዩ ኢንዱስትሪዎችም ይሄንን ምንድነው የሚጠቀሙበት ነው። ለምሳሌ በተለያዩ ኢንዱስትሪ ላይ ስናየው ሄልዝ ኬር ላይ ጤና አጠባበቅ ላይ፣ ኢንተርቴይንመንት ላይ፣ ፋይናንስ እና ኤዱኬሽን ላይ ምንድነው በጣም ወሳኝ የሆነ አፕሊኬሽኖች አሉት ማለት ነው። AI is making our daily life more comfortable and faster ምንድነው በአሁን ጊዜ ወይንም በእኛ ዴይሊ ላይፍ ላይ ምንድነው ኮምፎርታብል እና ፋስተር እንዲሆን ያደረገልን ነው ማለት ነው። application of AI following are some sector we have the application of artificial intelligence የተለያዩ ሴክተሮች አሉት አፕሊኬሽኖች አሉት በተለያዩ ቦታዎች ላይ በተለያዩ ሴክተሮች ላይ ለምሳሌ በአግሪካልቸር ላይ፣ በሄልዝ ኬር ላይ፣ ኤዱኬሽን ላይ፣ ፋይናንስ ኤንድ ኢኮሜርስ፣ ጌሚንግ፣ ዳታ ሴኩሪቲ፣ ሶሻል ሚዲያ፣ ትራቨል፣ ትራንስፖርት፣ አውቶሞቲቭ ኢንዱስትሪ፣ ሮቦቲክስ እና ኢንተርቴይንመንት የተለያዩ አፕሊኬሽኖች አሉት ማለት ነው። በእነዚህ ስር የመጀመሪያ የምናየው አፕሊኬሽን ኦፍ ኤአይ አግሪካልቸር ላይ ነው። በአግሪካልቸር ላይ የተለያዩ ጥቅሞች አሉት። ኢንዱስትሪስ አር ቢንግ used to yield healthier crops, control pests, monitor soil and growing condition, organize data from farmers, help with workload and improve a wide range of agriculture related tasks in entire food supply chain ምንድነው በአግሪካልቸር ላይ ያለው ጥቅም ምንድነው የተለያዩ ክሮፖች ወይንም ምርቶች ምንድነው ሄልዚየር እንዲሆን ያደርጋል ወይንም ጤናማ እንዲሆን ያደርጋል። በእነዛ ላይ የሚገኙትን ፔስቶች ወይንም የተለያዩ አረሞችን ኮንትሮል፣ የሶይሉን ጤንነት ሊሆን ይችላል የተለያዩ ሁኔታዎችን መቆጣጠር፣ ግሪን ኮንዲሽን ያማት ምንድነው በቀላሉ እጽዋቶች እዛ ላይ ሲተከሉ ወይንም ሌሎች በቀላሉ እንዲያድጉ የተለያዩ ዳታዎች ምንድነው ኦርጋናይዝ በማድረግ ለፋርመሩ ያቀብላል። የተለያዩ ወርክሎዶች ምንድነው የሚያግዝ ሲሆን ኢምፕሩቭ ዋይድ ሬንጅ ኦፍ አግሪካልቸር ሪሌትድ ታስክ ምንድነው በአግሪካልቸር ሪሌትድ ታስክ ላይ ምንድነው ኢምፕሩቭ ያደረገ ሲሆን ይሄኛው ምንድነው ለምግብ ሰፕላይ ምንድነው በጣም አሪፍ የሆነ ነገር ነው ማለት ነው። አግሪካልቸር ሮቦት ምንድነው ካምፓኒስ አር ዴቨሎፒንግ ኤንድ ፕሮግራሚንግ አውቶኖመስ ሮቦት ቱ ሃንድል ኢንሴንሻል አግሪካልቸር ታስክስ ሰች አስ ሃርቨስቲንግ ክሮፕ አት ሃየር ቮሊዩም ኤንድ ፋስተር ፒስ ዛን ሁማን ላቦርስ ምንድነው አግሪካልቸር ሮቦት ምንድነው የተለያዩ ካምፓኒዎች በአሁን ጊዜ ምንድነው የተለያዩ አውቶኖመስ ሮቦቶች ምንድነው ዴቨሎፕ እያደረጉ ነው። ይሄም ዴቨሎፕ ያደረጉት ምንድነው በጣም ኢንሴንሻል ነው አግሪካልቸር። ይሄም ማለት ምንድነው የተለያዩ ክሮፖችን በመሰብሰብ ሊሆን ይችላል አት ሃየር ቮሊዩም በጣም ብዙ የሆኑ ክሮፖችን ሃርቨስት ማድረግና ምንድነው ፋስተር የሆነ ከሰዎች የበለጠ ምንድነው በቀላሉ ብዙ ነገሮችና በፍጥነት ማድረግ እንዲችል የሚረዱ ናቸው አግሪካልቸር ሮቦት ምንላቸው። ኤግዛምፕል ኦፍ አፕሊኬሽን ኢን ዘ አግሪካልቸር ሴክተር ለምሳሌ ሲ ኤንድ ስፕሬይ ሮቦት ምንድነው ስለ እንትኑ የሚያዩ ስለ ጤንነቱና የሚያዩ እና ስፕሬይ የሚያደርጉ ሮቦቶች አሉ። ሃርቨስት ክሮፕ ሮቦቲክስ የሚባሉ የተለያዩ የሌሎች ምንድነው ክሮፕ የሚያደርጉ እና ምንድነው ክሮፕ ኤንድ ሶይል ሞኒተሪንግ ምንድነው ክሮፑን እና ሶይሉን ምንድነው ሞኒተር የሚያደርጉ ሄልዝ ላይ ነው። በሄልዝ ላይም እንደዚሁ ጥቅም አለው። የአፕሊኬሽን አር ሪቮሉሽናይዚንግ ሃው ዘ ሄልዝ ሴክተር ወርክስ ቱ ሪዲዩስ ስፔንድ ኤንድ ኢምፕሩቭ ፔሸንት አውትካምስ ምንድነው በሄልዝ ኬር ወይም በጤናው ላይ ምንድነው የራሱ የሆነ ሚና አለ። ያ ማለት ምንድነው ፔሸንቶች በቀላሉ ምንድነው ኢምፕሩቭ እንዲያደርጉ እንዲያገግሙ ሪከቨር እንዲያደርጉና የወርከሮች ወይንም የሰራተኞች ሰዎች ምንድነው የነሱን ወርክ ምንድነው ሪዲዩስ የሚያደርግ ነው ማለት ስፔንድ የሚያደርጉ time ሌላኛው ምንድነው ካምፓኒስ አር አፕላይንግ ማሽን ለርኒንግ ቱ ሜክ ቤተር ኤንድ ፋስተር ዳያግኖሲስ ዛን ሁማን ከሁማን በተለየ የተለያዩ በሽታዎች ሊሆን ይችላል እና ምንድነው የተለያዩ ስራዎች ምንድነው በቀላሉና በፍጥነት ምንድነው እና በተሻለ ሁኔታ ምንድነው ዲያግኖስ እንዲያደርጉ ሊሆን ይችላል ለርን እንዲያደርጉ ምንድነው የተለያዩ ካምፓኒዎች ምንድነው የተለያዩ ማሽን ለርኒንጎችን አፕላይ እያደረጉ ነው። ዋን ኦፍ ዘ ቤስት ናውን ሄልዝ ኬር ቴክኖሎጂስ ምንለው ለምሳሌ IBM ምንለው በIBM ዋትሰን ምንለው በዚህ ላይ ቴክኖሎጂዎች ላይ ያለ ዋን ኦፍ ዘ ቤስት ነው። IBM ምንለው IBM ዋትሰን ምንለው በዚህ በሄልዝ ኬር
ኬር ላይ። ሌላኛው አዘር አፕሊኬሽን ኢንክሉዲንግ ቻትቦትን ጨምሮ ሌሎች ምንድነው በዚህ በርዝ ሴክተር ላይ ምንድነው አፕላይ ያደረጉ። ሌላኛው ፐርሰናል ሄልዝ ቨርቹዋል አሲስታንት፣ ይሄ ምንድነው በቨርቹዋል ምንድነው ሄልዝ ምንድነው አሲስት የሚያደርጉ ፐርሰናል አሲስታንቶች አሉ ማለት ነው። ኤግዛምፕል ኦፍ አፕሊኬሽን ኢን ሄልዝ ሴክተር ለምሳሌ ዳዮ ማነው ዲፕ አዮ፣ አፕል ዋች፣ ሜዲካል ኢሜጅ አናላይሲስ፣ አይቢኤም ዋትሰን አናላይሲስ፣ አይዲኤክስ ሶፍትዌር፣ ፕሪሲሽን ሜዲሲን፣ ሄልዝ ኬር ቦት፣ ኦፕሬሽን አፕሊኬሽን ኦፍ ኤአይ። እነዚህ ምንዳቸው በሄልዝ ሴክተር ላይ የተሳተፉ ኤአይ አፕሊኬሽኖች ናቸው። ለምሳሌ የተለያዩ ሰዓቶች አሉ የሀርት ቢትን የሚለኩ የደም ዝውውርን የተለያዩ ነገሮችን ያደርጓሉ ማለት። ስለዚህ ኤአይ በሄልዝ ሴክተር ላይ ምንድነው በጣም ወሳኝ እንደሆነ የሚያሳየን። ቀጣይ በቢዝነስ ነው ወይም ኢመርጂንግ ማርኬት ነው። አርቲፊሻል ኢንተለጀንስ ሃዝ ኢኖርመስ ፖቴንሻል ቱ አርጊመንት ሁማን ኢንተለጀንስ ኤንድ ቱ ራዲካሊ አሎርት ሃው ዊ አክሰስ ፕሮዳክት ሰርቪስ ጋዘር ኢንፎርሜሽን ኤንድ ሜክ ፕሮዳክት ኢንተራክት ምንድነው የአርቲፊሻል ኢንተለጀንስ ኢኖርመስ የሆነ ፖቴንሻል ወይም ትልቅ የሆነ አቅም አለ በማርኬቱ ላይ። ለምሳሌ ብናይ አክሰስ ሃው ዊ አክሰስ ፕሮዳክት ኤንድ ሰርቪስ፣ እንዴት ነው ሰርቪስ እና ፕሮዳክቶች አክሰስ ማድረግ የምንችለው የተለያዩ ኢንፎርሜሽን ጋዘር ማድረግ የምንችለው እና ፕሮዳክቶችን ሜክ ማድረግ የሚችለውን ነገር እነዚህ ምንድነው የሚተገብርልን ነው። ኢመርጂንግ ማርኬትስ ኤአይ ኦፈርስ አን ኦፖርቹኒቲ ቱ ሎወር ኮስትስ ኤንድ ባሪየር ቱ ኢንተር ኦር ቢዝነስ ኤንድ ዴሊቨር ኢኖቬቲቭ ቢዝነስ ሞዴል ዛት ካን ሊፕ ፍሮግ ትራዲሽናል ሶሉሽን ኤንድ ሪች ዴር ሰርቭድ። ምንድነው በኢመርጂንግ ማርኬትስ ኤአይ መኖር ምንድነው የተለያዩ ኦፖርቹኒቲዎችን ያመጣል። ያ ምንድነው ሎወር ኮስት እንዲኖር ያደርጋል፣ ባሪየር ኢንተር ፎር ቢዝነስ ያደርግልናል እና ምንድነው የተለያዩ ኢኖቬቲቭ ቢዝነስ ሞዴሎች ምንድነው ዴሊቨር ማድረግ የሚችል ነው ማለት ነው። ኤግዛምፕል ኦፍ አፕሊኬሽን ኢን ቢዝነስ ሴክተር የመጀመሪያው ኢምፕሩቭ ካስተመር ሰርቪስ ኢምፕሩቭ ያደርጋል። አውቶሜት ወርክ ሎድ ራሱን በራሱ ምንድነው ወርክ ሎዶችን ምንድነው ፐርፎርም ያደርጋል። ኦፕቲማይዝ ሎጂስቲኮችን ኦፕቲማይዝ ያደርጋል። ኢንክሪዝ ማኒፋክቸር አውትፑት ኤንድ ኤፊሺየንሲ አውትፑትን ምንድነው ኢንክሪዝ ያደርጋል ማኒፋክቸሮችን እና ኤፊሺየንሲ በተጣራ ሁኔታ ምንድነው የተለያዩ ነገሮችን ይሰራልና። ፕሪቨንት አውቴጅ የተለያዩ አውቴጆችን ምንድነው ፕሪቨንት ያደርጋል። ፕሪዲክት ፐርፎርማንስ ምን ሊመጣ ይችላል የሚለውን ነገር የወደፊት ምንድነው ፕሪዲክት ያደርጋል። predict behavior and manage and analyze data, improve market and advertising ምንድነው እነዚህ ሁሉ ምንድነው በቢዝነስ ሴክተር ውስጥ ምንድነው ፐርፎርም የሚያደርግልን ነው ማለት ነው። ሌላኛው በኤዱኬሽን ላይ ነው። በኤዱኬሽን ላይ ምንድነው increase the adoption of the AI technology for various application in education sector ምንድነው በኤዱኬሽን ሴክተር ምንድነው various አፕሊኬሽኖች አሉት። AI can automate grading, giving educators more time and can also assess students and adapt their needs, helping them for work their own place ምንድነው ይሄ ኤአይ ምንድነው በኤዱኬሽን ሴክተሩ የተለያዩ ግሬዶች ምንድነው አውቶሜት ያደርጋል። ጊቪንግ ኢንዲኬተር ሞር ታይም ላይ ኤዱኬተሮች ምንድነው ሞር ታይም ምንድነው ጊቭ ያደርጋል እና አሰስ ስቱደንቶች አሰስ ማድረግ ይጀምራል። አዳፕት ዜር ኒድስ የሚያስፈልጋቸውን ነገር ምንድነው አዳፕት ያደርግና በዛ በስራ ቦታቸው ወይንም በቦታቸው ሆነ ምንድነው መርዳት የሚችልበት ሲሆን ኤአይ ቲዩተር ካን ፕሮቫይድ አዲሽናል ሰፖርት ቱ ስቱደንትስ ኤንድ ሹሪንግ ዜይ ስቴይ ኦን ትራክ ምንድነው በራሳቸው ትራክ ምንድነው የተለያዩ ቲዩተሮች ምንድነው ወይንም በቦታቸው ሆነው ስቱደንቶች ምንድነው የተለያዩ በዛ ላይ የሚፈልጉትን ሰፖርቶች ምንድነው ፕሮቫይድ ማድረግ ይችላል። ኤግዛምፕል ኦፍ አፕሊኬሽን ኢን ኤዱኬሽን ሴክተር አድሚኒስትሬቲቭ ታስክ አውቶሜሽን ያደርጋል። ስማርት ኮንተንት፣ ስማርት ቲዩተር ኤንድ ፐርሰናላይዜሽን፣ ቨርቹዋል ሌክቸር ኤንድ ለርኒንግ ኢንቫይሮንመንቶችን በኤዱኬሽን ሴክተር ምንድነው ፕሮቫይድ ማድረግ ይችላል ማለት ነው። ይሄ በኤዱኬሽን ሴክተር ያለው ጥቅም ነው። ሌላኛው አፕሊኬሽን ኦፍ ኤአይ በጌሚንግ ላይ ያሉ ለምሳሌ ኤአይ ማሽን ካን ፕሌይ ስትራቴጂ ጌም ላይክ እንደ ቼዝ ያሉ ጌሞች ምንድነው መጫወት ይችላል። ሴኩሪቲ ኦፍ ዳታ ኢዝ ክሩሻል ፎር ኤቭሪ ካምፓኒ ኤንድ ሳይበር አታክ አር ራፒድሊ ግሮዊንግ ኢን ዲጂታል ወርልድ ምንድነው የተለያዩ ዳታዎችን ምንድነው ለተለያዩ ካምፓኒዎች ምንድነው ሴኩር ያደርጋል። ይሄ ምንድነው በኤቭሪ ካምፓኒዎች ምንድነው ክሩሻል የሆነ ፕሮብሌም ስለሆነ የኛውን ክሩሻል የሆነ ፕሮብሌም ምንድነው ሴኩር ማድረግ ይችላል እና ምንድነው በአሁን በዲጂታል ወርልድ ላይ ምንድነው የተለያዩ ሳይበር አታኮች አሉ። እነዛን ሳይበር አታኮች ምንድነው ኮንትሮል ለማድረግ ይጠቅማል ማለት ነው። ሌላኛው AI can be used to make your data more safe and secure. Some example are AEG bot, AI2 platform used to determine software bugs and cyber attack in better way ምንድነው የኤአይ ምንድነው ዳታችንን ሞር ሴፍ እና ሴኩር እንዲሆን ያደርጋል። ኤግዛምፕል እነዚህን ኤኢጂ ቦት A12 ፕላትፎርም እና used to determine software bug and software attacks in better way ምንድነው ዲተርማይን ማድረግ ይችላል። ሌላኛው በሶሻል ሚዲያ ነው። ሶሻል ሚዲያ such as Facebook, Twitter, Snapchat containing billions of users profile which need to be stored and managed efficiently ምንድነው efficiently በሆነ ሁኔታ ምንድነው እነዚህን የምታያቸውን ሚዲያ ፌስቡክ፣ ትዊተር፣ ስናፕቻት እና ሌሎችም ሚዲያዎች ምንድነው የተለያዩ ነገሮችን ፐርፎርም ማድረግ ለምሳሌ ስቶሬጃቸውን ማኔጅ ያደርጋል በኤፊሽንትሊ በሆነ ሁኔታ። ካን ሪኮግናይዝ ኤንድ ማኔጅ ማሲቭ አማውንት ኦፍ ዳታ የተለያዩ ማሲቭ የሆኑ ዳታዎች ምንድነው ማኔጅ እና ኦርጋናይዝ በማድረግ ምንድነው በሶሻል ሚዲያ ምንድነው
ሰፖርት ያደርጋል። ሌላኛው ኤአይ ኢን ትራቭል ኤንድ ትራንስፖርት ነው። ኤአይ ኢዝ ካፓብል ኦፍ ዱይንግ ትራቭል ሪሌትድ ታስክ ትራቭል አሬንጅመንት ጀስት ሆቴልስ ኤንድ ቤስት ራውትስ ቱ ከስተመር ኦር ቤተር ኤንድ ፋስተር ሪስፖንስ ምንድነው? በትራቭል እና በትራንስፖርት ደግሞ ለትራቭለሮች ወይንም ለተጓዦች ምንድነው የተለያዩ አሬንጅመንቶችን ይሰጣል እና ምንድነው የተለያዩ ሆቴሎች ምንድነው ሰጀስት ያደርጋል። ይሄ ምንድነው ለከስተመሮች ቤተር እና ፋስተር ሪስፖንስ ይሆንላቸዋል ማለት ነው። ሌላኛው ኤአይ ቱል ኤንድ ፕላትፎርም ምንድነው? ኤአይ ቱል ምንድነው? AI tool platform are defined as some sort of hardware architecture or software framework including application framework that allows the software to run ምንድነው ይሄ AI platform መኖር ምንድነው የምንለው ነገር sort of hardware architecture ወይንም software framework ሲሆን ይሄ ምንድነው የተለያዩ ነገሮችን ራን እንዲያደርግ የሚረዳል ነው ማለት ይሄ ሶፍትዌሩ። It involves the use of a machine to perform the tasks that are performed by ሁማን ቢንግስ ምንድነው እነዚህ ማሽኖች ፐርፎርም የሚደረጉት ወይንም ታስካቸውን ፐርፎርም የሚያደርጉት በሁማን ቢንግ ነው። አርቲፊሻል ኢንተለጀንስ ፕላትፎርም ፕሮቫይድስ ዩዘር ቱልኪት ቱ ቢልድ ኢንተለጀንት አፕሊኬሽን ምንድነው ይሄ አርቲፊሻል ኢንተለጀንስ ፕላትፎርም ምንድነው ፕሮቫይድ የሚያደርግልን እነዚህ አፕሊኬሽን ወይንም ሶፍትዌሮች ምንድነው በቀላሉ እንዲገነቡ ወይንም ቢልድ እንዲደረጉ ነው የሚረዳ። this platform combines intelligent decision making algorithm with data which enable developers to create a business solution ምንድነው ይሄ ፕላትፎርም መኖሩ ወይንም የሶፍትዌር እና ወይንም ሃርድዌር አርኪቴክቸር መኖሩ ምንድነው የተለያዩ ነገሮችን ኢንተለጀንትሊ ፐርፎርም ማድረግ ይጀምራል። የተለያዩ ዲሲሽኖችን ሜክ ማድረግ ይጀምራል እና ምንድነው ክሬት ቢዝነስ ሶሉሽን ለቢዝነስ ምንድነው ኢኔብል ዴቨሎፐር ቱ ክሬት ቢዝነስ ሶሉሽን ክሬተሮች ወይም ዴቨሎፐሮች ምንድነው የተለያዩ ነገሮችን ክሬት ማድረግ እንዲችሉ ረድቷቸዋል። ይሄ ፕላትፎርም መፈጠሩ ማለት ነው። ያኛው AI tool and platform ስር የምናየው AI platform are frequently used by developer to create both learning algorithm and intelligent application ምንድነው ይሄ AI platform ምንድነው frequently የሚጠቀሙ ዴቨሎፐሮች ሲሆኑ እነዚህም ዴቨሎፐሮች ምንድነው የተለያዩ learning algorithms እና intelligent አፕሊኬሽኖችን ምንድነው መፍጠር እንዲችሉ ረድቷቸዋል። the common artificial intelligence platform including የሚይዛቸው Microsoft Azure machine learning, IBM Watson, Google Cloud Prediction API, TensorFlow, Infosys, NIA and Wipro, Holmes API AI የምንላቸው እነዚህ ምንላቸው ኮመን የሆኑ አርቲፊሻል ኢንተለጀንስ ፕላትፎርም የምንላቸው ናቸው ማለት ነው። የዛሬ ቪዲዮ ይመስላል። በቀጣይ ኢንተርኔት ኪንግ የሚለው እናያለን።